በጣም የሚያሳዝን ዜና በዚህ ሰዓት ሰምተናል። እውቋ ተወዳጇ ተጫዋቿ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት መለየቷን ሰምቻለሁ። እሺ ይሄ ደማብረሰብ የደረስንበት ከፍተኛውን የዝቅታ ደረጃ ነው። በፊት እኔ ሳቅ ሰፈሩ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩ ትችላላችሁ፣ ታውቁናላችሁ። እኛ ሰፈር ስናድግ ፈረንሳይ ለጋሲዮን ድሮ እኛው ከብንኖርበት የንጋት ፀሐይ ፈገግታዋ ስትለግስ በሰሜን ሸዋ ምንጃር ሸንኮራ ምድር እጅግ ልዩ ቀን ነበረች። በኢቢኤስ የነበረኝ ቆይታ ከስራ ይልቅ ከአለቃዬ ጋር መሞዳምር ላይ ያተኩራል ስትል ጋዜጠኛ ምረት ዮሴፍ ተናገረች። ከፋና ቲቪ ወደ ኢቢኤስ ቴሌቪዥን የስራ ዝውውር ያደረገችው ጋዜጠኛ ምረት ዮሴፍ ከ7 ወራት በኋላ ስራዋን መልቀቋ ተሰምቷል። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ዛሬም እንግዲህ በአዳዲስ ቪዲዮዎች ለእናንተ መጥቼላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ እንደምትወዱ ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ፣ ሐሳብ አስተያየታችሁን እንዳሻሽለው እንዳስተካክል የሚፈልጉትን ደግሞ ማንኛውንም አይነት ወንድሜ ምክራችሁን ኮሜንት ላይ ጻፍ አድርጉልኝ። 50000 ሰብስክራይብ ልንገባ የተወሰኑ ሰብስክራይቦች ይሞሉናል። 50000 እንድንገባ ይሄን ቪዲዮ ሰብስክራይብ ሳታደርጉ የተመለከታችሁ የምትገኙ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ ሌትስ ጎ ወደ 50000 ሰብስክራይብ እንደምታደርጉ አልጠራጠርም። የዛሬው ስፖንሰራችን ደግሞ ቴምር ሪል ስቴቶች ናቸው። ቴምር ሪል ስቴቶች ፈጣን ቀልጣፋና ታማኝ በሆነ አገልግሎታቸው ይታወቃሉ። እሱን ቪዲዮ እንመልከትና ሳምንቱን በስፋት ሲያነጋግሩ ወደ ነበሩት ቪዲዮዎች እናልፋለን። እጅግ አሳዛኝ የሆኑ ቪዲዮዎች ይወዙበታል። በሁሉም ላይ እንነጋገርበታልና ሐሳብ አስተያየት እንለዋወጥበታለን። ወደ ቪዲዮ ታላቅ ቅናሽ ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ በአያት በጋርመንትና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላችኋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በመናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት ትምህርት እንደተጀመረ ይታወቃል። እሱን አስመልክቶ ተማሪዎች የተለያዩ ጉድ ያስባሉ ቪዲዮዎችን በዚህ ሳምንት ተለቋል። እስኪ ተንበርክኮ የፍቅር ጥያቄ ያቀረበላትን የዩኒፎርም ትንሹን ተማሪ ጥያቄ ተከታትለን እንመለስ። ምን ትላለች አያቴ? እድሜ ከማዘን አንድ ጊዜ መግዘን ትላለች። ይህ ታይቷት ኑሯል ለካ። እናንተን መሃን አናታችሁን ተርክኬላችሁ እርሷም ደና ልጆም ጤና ይሆናል ማለት ነው። አንተ ገና ከመቀመጫ ላይ ፖፖ ቅርጽ ያለቀቀ ልጅ ቀለበት ስታረግ ትንሽ አታፍርም? በምን ልታስተዳድራት ነው? በህገ መንግስቱ እንዴት ነው የዘመኑ ልጆች ፍጥነታችሁ? በ180 እኮ እየሸመጠጣችሁት ነው። አረጋጉት። ኳስ በመሬት እንዴ! እኔ እኮ ባንተ እድሜ የቃቃ ሚስት ሲባል ራሱ እንዴት እንደማፍር ከቤት አልወጣም ነበር። ያግፍ ነው መሰለኝ። ይሄውን ጠሮብኝ ያገባ ማገባ ያጫም ተሯጨ ተሙ ብቻ ቀረጽ ኢሙን እየቋጨ ተብሎ በስሜት ተሰርቶልኛል። አንተ ታገቢኛለሽ ወይ? ተንበርክከ እጅ በጆሮ ሳይሻል ወይ ደግሞ በደረተ ብትሳብ። አንተ ዛሬ ቀለበት ያሰርክ ነገ ከነጎዲያ ከሚኒባሱ በፊት ወያላውን ታስቀድማለህ። ነግሬሃለሁ። ወደ አቅል ብትመለስ ይሻላል። ብቻ ደግሞ አይደለም ሌላ ማስገራሚ ቪዲዮ ተለቆባችኋል። በሱም ጉዳይ ደግሞ ሰመረ ባሪው ሰጠው መልስ አለ። እሱን ቪዲዮ እንከታተል። እሺ ይሄ ደማብረሰብ የደረስንበት ከፍተኛውን የዝቅታ ደረጃ ነው። በፊት እኔ ሳቅ ሰፈሩ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩ ትችላላችሁ፣ ታውቁናላችሁ። እኛ ሰፈር ስናድግ ፈረንሳይ ለጋሲዮን ድሮ እኛው ከብንኖርበት ቀበሌ ዝቅ ብለን ወደ 07 ወደ 06 ምናምን ይባላል 11 ቀበሌ እኛ 12 ቀበሌ ላይ እንደዛ ወረድ ስንል ተደብቀን በትምህርት ሰዓት አይታሰብም ጭራሽ። በትምህርት ሰዓት ኮላ ማሰብም የለም። ከትምህርት ሰዓት ውጪ በፈረቃ ስለማድ የጧት ተማሪዎች ሆነን ቤት ምሳ በልተን ከሰዓት በኋላ ላይብረሪ ነን ብለን እንወጣለን። የጎረመስን ሰሞን ቪዲዮ ቤት ይገባል። ላይብረሪ ነን ብለን ስንገባ ቪዲዮ ቤት እኛ ስንገባ የምንገባውን አገባብ ዘንድሮ አልሻባብና አልቃይዳ እንደዛ አይሸፈኑም። እኛ ተሸፍነን እንደምንገባው
በጣም በሰቆቃ እንደዚህ በመከራችን ነው የምንገባው። ከሰው ምንም አይደለም እኮ ማለት ኖርማሊ እንሄዳለን ካለበት ቦታ ስላልሄድን ብቻ ነው ከትምህርት ሰዓታችን ውጪ ማለት ነው። ማንን ፈርተን? የሰፈር ሰው ፈርተን በጥፊ ወልውሎ የታምና አባዚ ሰፈር ተሰራለ ብሎ የሚያስገባ የሰፈር ሰው ኃላፊነት ቢሰማው ስለነበረ ሁሌ ደጋግሜ እነግራቸዋለሁ። ብዙ ሰው ነው ያሳደገኝ። ለብዙ ሰው ሪስፖንሲብል ነኝ። ብዙ ሰው አመሰግናለሁ ዛሬ ሰው ለመሆኔ። እኔ እናት አባቴ ወላጆቼ ብቻ አይደሉም፣ ጎረቤቶቼ፣ መምህራኖቼ፣ የማዝሬ ሴት ድር አባላት፣ የነፋዘር ሰዎች፣ የወንድሜ ጓደኞች፣ ራሱ ወንድሜ በቃ ሺህ ሰዎች ናቸው። ታቆታላችሁ ነከሌ ብያል ጠቅስም ማህበረሰብ ኃላፊነት ስለሚሰማው አይታሰብም። ትምህርት ቤት ፎርፌ ፎረፈ ሲባል ፎርፌ እየተባለ መንገድ ላይ ሁሉ የሚያልፍ ሰው ሁሉ ጮክ ብሎ ይናገራል። ወደ ገቢ ተመለሰ ተገባለ ምናምን። ዘንድሮ ተሰለጠነና እነዚህ ልጆች በአደባባይ እንደዚህ ሲዘሉ የሚያልፈው ሰው እያወራ በሰላም መንገዱን ይሄዳል። በሞባይል ቀርጾ የለጠፈውም ሰው አለ። አይሁን አንተ በለጠፍ ብታስቆም ጥሩ ነበር። ወር አንዷን ወጥተዛል ዘበኛ ወይ ለዳይሬክተር በሰጥሩ ነበር። ቢሆን ግን ቀርጸ ማድረግ ራሱ እንዳወራበት አርጎኛል። እንደው ምን አለበት ልጆቼ ናቸው የሚል ሰው ቢኖር አንድ ሰው እንኳን መንገድ ላይ የ15 እና 14 አመት ሲጋራ ለኩሱ እንደዚህ ሲሄድ ፍሬንድ ዛሬ ደብሮኛል መላይልኝ ምናምን ሲል አንስተሽ 50 ብር እና 100 ብር ብትሰጥ ገርል ፍሬንድ እዚህ ጋር 100 ብር ሰጥተህ ትሄዳለህ። ነገ ከሷ ተወልድና ልጅ እንደዚህ ሲሆን ለምን አላዳናችሁልኝም ልጄን ብትል በዘግተ ዋይ ትላለህ። አያገባንም ነው የምትባለው። የአያገባኝም ማህበረሰብ እየተገነባ ሄዶ የደረሰበትን ይሁት ፎርፌ ሌጋል ሆነ፣ ስርቆት ሌጋል ሆነ። የስርቆት ወሬ ራሱ አድናቆት ማግኘት ጀመረ። ካለ ሰረቀ ያርግለት ድርሻው ነው። ከንግድ ባንክ እየሰራው በሰው አካውንት የሞተ ሰው አካውንት ነው በስሙ አዞሮ ጀግና ነው ድርሻውን ይዞ ነው የወጣው ተባለ። እፈር ማፈሪያ ነው ሰው ሌባ ነው እንዲህ የሚል ሰው እንኳን የለም። እነዚህ ልጆች ሲወርዱ እኔ በዛ በር ላይ አልፌ ቢሆን እንዴት አጠናፍሬ እንደማስገባሽ አይ ነበር። ጊዜ ጦር ሰራዊት አንጭ ከፈልሽ ዘመድ ካለሽ አያገባኝም። ማረጋውን አረጋለሁ እንዳላፊለት ምን አለ አንድ ትልቅ ሰው ቆሞ ትልቅ ሰው ቆሞ መለቻው ይሄ ሜሪቱ እኮ ነው ትልቅ ሰው ከሱ በታች በድቤ በህይወት ልምድ ያሉት ልጆች መገሰጽ መመለስ እኮ ነው። በእኛ ሴስ ማጠናፈርንም ይጨምራል። በነገራችን ይሄ ያን ያህል እንዲህ አይነት ፓረንት ማለት ነው እንደ ፓረንት ራሱ በመካከር ከልጅ ጋር በጠረጴዛ ዙሪያ ተወያይታችሁ ቀረታይ 14 አመት ልጅ ጋር አጀንዳ ሲዛሪታይሽን ጥጉና ሲዘዋለው እንዴት አድርጎ እንደማይደግሞ ያያዋል። it worked for me እኔ ሳድግ እኔ ለማሳደገውም ይሰራል፣ ለኔ በታቾችም ይሰራል፣ ለኔ ሰፈር ልጆችም ይሰራል። መንገድ ላይ የነዳው ሲሄድ ዩኒፎርም የለበሰ ልጅ ካየው አቁሜ አዲስ አበባ ውስጥ የትም ሰፈር ልብና ነው በቁጣታ ትምህርት ያለው ዛሬ ነው ብዬ ምናገር አይ እንደዚህ ሆኖ እንደዚህ የለም መታወቂያ ካላንታስ ምንድን ልሻታ ማን ብዬ ምናገር ሰው ምን አለ ብንለምድ እንደዚህ እንዲህ ከምንኖር እነዚህ ልጆች ነገጣት አሁን ይሄ ሁሉ ወጣት እንዲየጮህለት ያለ ነው እየጮኩበት ያለው ይሄ ሁሉ ወጣት ከ20 አመት በኋላ እድሜ ሰጥቶን ከኖርን እዚህ ሀገር ውስጥ ሚኒስተር የሚሆነው ከነዚህ ወጣት ውጪ ይሆናል። ከኡጋንዳ እናመጣ ወይ ከኬንያ ወይ ከሞምባሳ ወይ ከሩዋንዳ እናመጣ ማለት ሚኒስተር አድሚኒስትሬተር ፖሊስ ቺፍ ጠቅላይ ሚኒስተር ውጭ ጉዳይ ሚኒስተር ምናምን አገሪቷን ራን የሚያደርጉ የተለያዩ ቦታዎችን የሚይዙት ልጆች ከዚህ አሁን በ20ዎቹ መጀመሪያና በ10ዎቹ መጨረሻ ካሉ ልጆች መሃል ነው የዛሬ 20 አመት 30 አመት እንደዚህ በያጥሩ እየዘለሉ እንትን ያሉት እንደዚህ በየቲክቶኮች ማትረብ ሀገር እያሉ የሚያዋርዷትን ሀገር በእጃቸው ከሰጠናቸው በኋላ ምንድነው የሚያደርጓት? አሲዘው ተበድረው ወደ ዱባይ እንደማይሄዱ በመናቃለን። ሀገሪቷን አሲዘው ተበድረው በግላቸው ቤትና ጀልባ ገዝተው እንደማይሄዱ በመናቃለን። ሰው ላይ ብዙ ነገር ሲያረጋጋሉ የመንግስት ንብረት ሲያወድም አቃለው፣ ጨረታ ሲያጭበረብር አቃለው፣ ለሀገር የሚገባውን ግብር ለራሱ ሲያረጋጋሉ አገር አሲዘው የሚበደር ትውልድ ግን እያፈራን ነው። ሀገሪቷ ሙሉ አሲዘው ተበድረው ጥለው እንደማይሄዱ በደምናቀው አረ ተው ኃላፊነት ይሰማል። እናንተ የምትዘሉት ደግሞ ሰው መናቃችሁ ጎረቤት የሌለው ይመስል ፊትሽ እየታያው አሁን ይሄ ቪዲዮ ከታየ እኔ ብቻ አይደለም ያዩት እንደው የሚያይ ወንድም ቢኖርሽ እመኛለሁ። ሰው የሆነ ወንድም ቢኖርሽ እንትና አየሁት ኮሽ አሚልሽ አለ በስነ ስርዓት ጥግሽን የሚያዝሽ ቢኖርሽ እመኛለሁ። እንደው አማረብኝ ብለሽ ነው አሁን አንቺ ምን ትላለች? ሌላ ደግሞ እንግዲህ በኢትዮጵያውያን ያሳዘነ አንድ ክስተት ተፈጥሯል። እሱም ቪዲዮ እንመልከትና ወደ ቀጣይ ቪዲዮዎች እናልፋለን። የንጋት ፀሐይ ፈገግታዋ ስትለግስ በሰሜን ሸዋ ምንጃር ሸንኮራ ምድር እጅግ ልዩ ቀን ነበረች። መስከረም 21 ቀን 2018 ዓመተ ምህረት የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል በሺዎች የሚቆጠሩ ምዕመናን ልባቸው በደስታና በእምነት ተሞልቶ ወደ አረርቲ ማርያም ቤተክርስቲያን ይጎርፉ ጀመር። በዓሉ ለማክበር የተሰበሰበው ህዝብ በደስታ እየዘመረ
በጉጉት ደግሞ በግንባታ ላይ ያለው አዲሱ የቤተ ክርስቲያን ህንጻ ይጎበኝ ነበር። ይህ ህንጻ ታዲያ የእምነታቸውና የጋራ ጥረታቸው ምልክት ነበር። ነገር ግን ያኩራትና የተስፋ ምልክት በአይን ቅጽበት ወደ ሐዘን ምልክት ተለወጠ። ከጠዋቱ 1 ሰዓት ከ45 ነበር። በድንገት የደስታው ዝማሬ በሰቆቃ ጩኸት ተተካ። ለ14 ዓመት የቆመው የእንጨት መረማመጃ የተሰበሰበው ህዝብ ክብደት መሸከም አቅቶት በቅጽበት ተደረመሰ። ተስፋና ጸሎት የነገሰበት ቦታ በፍርሃትና በጩኸት ተሞላ። በደስታ ወደ ቤተ ክርስቲያን የመጡት ምዕመናን በፍርስራሽ እንጨት ስር ተቀበሩ። በቅጽበት አካባቢው በነፍስ አድን ጩኸት ተናወጠ። የአካባቢው ማህበረሰብ ፖሊስና የመከላከያ ሰራዊት አባላት ሳይቀሩ ከፍርስራሹ ስር የተነፈጉትን ነፍሶች ለማትረፍ ለ3 ሰዓታቶች ተራራጡ። ሰዎቹም በሙሉ አውጥተናል አሉ። የወረዳ ፖሊስ አዛዥ በድምጽ ውስጥ ድካምና ሐዘን እየተነበበ ነበር። ነገር ግን ሁሉም ሊተርፉ አልቻሉም። የንጋቱ ብርሃን ሲፈነጥቅ በደስታ የመጡ ቢያንስ 30 እናቶች፣ አባቶች፣ ወጣቶችና አረጋውያን የቀትር ፀሐይ ሳዩ ህይወታቸው አለፈ። ከ200 በላይ የሚሆኑት ደግሞ ቀሪ ዘመናቸው ይዘውት የሚኖሩት የአካልና የስነ ልቦና ጠባሳ ይዘው ወደ ሕክምና ተቋማት ተወሰዱ። ከማቾች መካከል ቤተክርስቲያኗን ለመገንባት ላባቸው ሲያንጠፈጥፉ የነበሩ የቀን ሰራተኞች፣ ዕውቀት ሲያካፍሉ የኖሩ መምህራንና እንዲሁም ደግሞ ዓለሙን ንቀው እግዚአብሔርን ሲያገለግሉ የነበሩ መነኩሴዎችም ይገኙበታል። የደስታና የበዓል ቀን የነበረው መስከረም 21 በአረርቲ ምድር የሐዘንና የሰቆቃ ጠባሳ ጥሎ አለፈ። የእምነት ቦታ የነበረው ቅጥር ግቢ በአንድ ጠዋት የድንገተኛ አደጋ ማሳያ ሆነ። ዛሬ የአረርቲ ከተማ በለቅሶ ተሸፍናለች። ለመጸለይ የተዘረጉ እጆች አሁን ወገን ለመቅበርና ሐዘን ለመቻል ተዘርግተዋል። ታላቅ ቅናሽ ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ፣ በአያት፣ በጋርመንትና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላችኋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በመናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት። ለኢትዮጵያና አንገት ያስደፋ ክስተት ነበረ። በሁኔታው ያላዘነና ልቡ ያልተሰበረ የለም። ሆኖም እንግዲህ ትናንትና በ21 ለለው ኢትዮጵያውያን በሐዘን ውስጥ ነው እንዲያሳልፉም ምክንያት ሆኗል ማለት ነው። ሌላም ደግሞ አሳዛኝ ዜና ተሰምቷል። እጅግ በጣም በሰው ዘንድ ተወዳጅነትን አትርፋ የነበረችው አርቲስት ከዚህ ዓለም በሞት መለየቷን ከሰሙ በኋላ ብዙዎች የራሳቸውን ሐዘናቸውንም ጭምር በተለያዩ ሶሻል ሚዲያዎች ላይ እየገለጹ ይገኛሉ። ይሄንን ቪዲዮ ተከታትለን እንመለስ። በጣም የሚያሳዝን ዜና በዚህ ሰዓት ሰምተናል። ዕውቋ ተወዳጇ ተጫዋቿ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት መለየቷን ሰምቻለሁ። እጅግ በጣም የምወዳት፣ እጅግ በጣም የማከብራት፣ እጅግ በጣም ተግባቢ፣ እጅግ የሰው ፍቅር ያላት እናት ነበረችና በቅርቡም አብረን እንግዲህ በአንድ ስራ ላይ ተገናኝተን ብዙ ተጫዋውተን ነበረ። እንግዲህ እግዚአብሔር አልፈቀደም ከዚህ ዓለም በሞት መለየቷን ሰምቻለሁ። ነፍስ ይማር። ለቤተሰቦቿ መጽናናትን እመኛለሁ። እንዲሁም ለመላው የጥበብ አፍቃሪያን በሙሉም እንደዚሁ መጽናናትን እመኛለሁ። እሺ፣ ሌላው ደግሞ ከሰማናቸው የሐዘን ዜናዎች ወጣ ስንል ህዝቡን በሁለት ከፍሎ ሲያነጋግር የነበረ አንድ ጉዳይ ነበረ። እሱም ጉዳይ ምንድነው? ግዕዝ አንማርም ብላ ሙስሊም እህታችን ያቀረበችው ግጥም በሙስሊምና በክርስቲያን እህት ወንድሞቻችን መሃል የሐሳብ ለውጦችን የሐሳብ ሽግግሮችን እንዲያረጉ ምክንያት ሆኗል። ግጥሙ ምንድነው የሚለውንና ከክርስቲያን እህት ወንድሞቻችንና ከሙስሊም እህት ወንድሞቻችን ሲሰጡ የነበሩ ምላሾችም አሉ። እነሱንም ቪዲዮዎች የምንከታተል ይሆናል። በመጀመሪያ ግን ግጥሙ ምንድነው የሚለውን እንስማና ቀጣይ ደግሞ ሙስሊም ወንድማችን በዚህ ጉዳይ የሰጠው ሐሳብ አስተያየት አለ። እሱንም የምንከታተል ነው የሚሆነው ማለት ነው። ወደ ቪዲዮ ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን
በዚህ ዘመን ዘግቶ ወርደረፈው የተንቆላለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዛችሁ ክልሉም ችኮናል እንኳን ግዛችሁ የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል ባንድ አምላክ አይመናል መተታችሁ እንጂ ምን ይቀርብናል በዚህ ከቀጠሉ በቃማቸው ሰንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል አዲስ የትግል ስልት በቅጽበት ያጸድቃል እስከ ዛሬ ቻለ አሁን ግን ይበቃል ለሶስት አካላት ጥያቄ አለኝ የመጀመሪያው ጥያቄ ለሙስሊሞች ነው ሙስሊሞች ይሄንን ጥያቄ እንድትመልሱልኝ ይፈልጋሉ ነብዩ መሐመድ ድግምት ተሰርቶበት ከሚስቱ ጋር ሳያደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዝኛ ነበር እንደ ድግምት የተሰራበት ለምን ታዲያ አረብኛን ትማሩታላችሁ ለምን ታዲያ አረብኛን ታጠኑታላችሁ በአረብኛ እኮ እናንተ አይደላችሁም የእናንተ ነብይ እንኳን ድግምት ተሰርቶበት ነበር ስለዚህ ለምን አረብኛ ትማራላችሁ ሲቀጥል በዚህ በ21ኛው ክፍለ ዘመን እየኖራችሁ የአንድን ቋንቋነት እንዴት መርዳት ከበዳችሁ የትኛውም ቋንቋ ውስጥ ከፋት ተንኮል አለ የትኛውም ቋንቋ ደግሞ መግባቢያ ብቻና ብቻ ነው በጣም ብዙ ጥሩ ታሪኮች ይኖሩታል በጣም ብዙ መጥፎ ታሪኮች ይኖሩታል የትኛውም ቋንቋ ከእንደዚህ አይነት ነገሮች የጸዳ የለም ይሄንን በዚህ በ21ኛው ክፍለ ዘመን እየኖራችሁ እንዴት ነው መረዳት ያቃታችሁ ወይስ ይህ ቋንቋ የተጠበቀው በክርስትና ስለሆነ በግልጽ እዚህ ግጥም ላይም እንዳሳያችሁት ለቤተ ክርስቲያን ያላችሁን ጥላቻ ነው በግጥም መልኩ ያስተላልፋችሁት ማለት ነው ሁለተኛው ጥያቄ ለህግ ባለሙያዎች ነው ይሄ ነገር ዝም ተብሎ ነው ወይ የሚታለፈው ይህ ትምህርት ቤት እንግዲህ የህፃናት ትምህርት ቤት መመረቂያ ላይ ነው ይሄ ነገር የቀረበውና ይህ ትምህርት ቤት ሊታገድ ሊዘጋ አይገባም ሊከሰስ ሊጠየቅ አይገባም ወይ የዚች ህፃን ልጅ አስተማሪዎች የዚች ህፃን ልጅ ወላጆች ሊጠየቁ አይገባም ወይ እንደዚህ አይነት ጥላቻ ለህፃናት እየዘሩ መርዛማ ሐሳብን ህፃናት ገና በልጅነታቸው ይዘው እንዲያድጉ የሚያደርገው ይህ ትምህርት ቤት እንዴት ነው ሊጠየቅ የማይገባው እነዚህ ህፃናት በዚህ መልኩ አድገው ነገ እንዴት ነው ለሀገር የሚጠቅሙ ህፃናት የሚሆኑት የቋንቋን ምንነት አሁን እቺ ህፃን ተረድታ ነው እንዲህ እየተናገረች ያለችው የቄስን ምንነት አውቃ የቤተክርስቲያንን ማንነት አውቃ ነው ቀሲስ ዘማሪ እንደዚህ ያሉሚና ኢቭን ግጥሙ ላይ የሽብር ንግግር ሁላ አለው ለትግል እየተዘጋጁ እንደሆነ እንኳን ተናገራለች እቺ ህፃን ልጅ ማለት ነው እቺን ህፃን ልጅ አንደበት አድርገው በዚህ ህፃን ልጅ በኩል ሐሳባቸውን ያስተላለፉ ሰዎች ሊጠየቁ አይገባም ከህግ አንፃር እንዴት ነው የሚታዩት ይሄንን ነገር የህግ ባለሙያዎች የሆነ ነገር እንድትሉን እንፈልጋለን ሶስተኛ ላይ ደግሞ ልጠይቅ የምፈልገው የኛን ቤተክርስቲያን አባቶች ነው አባቶቻችን ይህ ምናልባት ይህ ቪዲዮ ከደረሳችሁ ዛሬስ ይህንንም አይታችሁ ዝም ነው ወይ የሚባለው ስለዚህ ነገር ምንም አትሉም ወይ ለምንድነው እስካሁን ድረስ ከናንተ ምንም እየሰማን ያልሆነው ቢያንስ በቤተ ክህነት ደረጃ እንኳን ምንም ባንሰማ በሀገረ ስብከቱ ሊቀጳጳስ መግለጫ ሊሰጥ ይገባል ስለዚህ ጉዳይ ትምህርት ቤቱ ሊጠይቅ ይገባል ወላጆቿን ሊጠይቅ ይገባል የዚችን ህፃን አስተማሪዎች ሊጠይቅ ይገባል ሀገረ ስብከቱ እንዴት ነው ይህ ትምህርት ቤት ዝም የሚባለው እንዴት ነው ይህንን ለጥፋት በዚች ህፃን በኩል ያስተላለፉ ሰዎች ሊጠየቁ የማይገባው አባቶቻችን ለምንድን ነው ዝም ያላችሁት ዛሬም እኛ ሚዲያ ላይ ያለን ወጣቶች የሆነ ነገር ተናግረን ከዛ አንዱ ተናግሮ ይታሰር እሱን ነው የምትጠብቁት እናንተ መች ነው መናገር የምትጀምሩት ቤተክርስቲያንን እንዲህ በዚህ ልክ ሲሰድቡ እንዴት ነው ዝም አስችሏችሁ ዝም ያላችሁት እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እንቧከርዮ አይሆንም ግዕዝ አንፈልግም ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ ግዕዝ የኢትዮጵያ የቀድሞ ቋንቋ ነው ከሃይማኖት ጋር ታያይዙት ቋንቋ ነው ምን ችግር አለው ብንማረው እኔ ግዕዝ ትንሽ ሞከር አድርጌያለሁ ሰናፍጭ የምታክል ነገር ማለት ነው ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው ቻይና ውስጥ ይሰጥ ለምን ችግር አለው አንዳችን ያንዳችንስ ቋንቋ ብንማር ምን ችግር አለው አማራይ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው እንኳን ግዕዝን ጠብቃ አኖራለች እንደውም ኦርቶዶክስ ምን ችግር አለው እስኪ ከጥላቻው ወጡ ክፋቱሌ ዘመናት በፍቅርና በአንድነት ተዋደው ይኖሩ የነበሩ እስልምናንና ክርስትናን ለማጋጨት በሚመስል መልኩ በዚች ልጅ ላይ የተሰራው ሴራ ብዙ ሙስሊም እህት ወንድሞቻችን ክርስቲያን እህት ወንድሞቻችን ለማጋለጥና ከጀርባዋ ማን ነው ያለው ይሄ ሙስሊሞችን አይወክልም ሲሉ ሙስሊሞችም ጭምር እየተናገሩ ይገኛሉ በዚች ብላቴና ንግግር ምክንያትም
ብዙ ነገሮችን እየተነጋገሩ ሐሳብ አስተያየቶችን እየተለዋወጡበት ይገኛሉ። እናንተ ሲብላቴናው ንግግር እንዴት አያችሁት? የናንተ ሐሳብ አስተያየት ምንድነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ገኒ ፋሚሊ ምክንያት ተሸውዷል ብዬ አስባለሁ። እሱም የሆነበት ምክንያት ገነት ንጋቱ እርጉዝ ነች ወይ በሚል በስፋት ሲነጋገር የነበረውን ዜና በመጠቀም ገነት ፋሚሊ በሚለው ኦፊሻል ፔጃቸው ላይ ህፃን ልጅ በእጇ ብቻ ይዛ የሚያሳየውን ፎቶ ከለቀቀች በኋላ ብዙ ሰዎች ገነት ንጋቱ ልትወልድ ነው ከሚለው ዜና ጋር ያይዘው በዚህ ሰዓት ወላለች ብለው ብዙ ሰዎች እየተነጋገሩበትና እየተቀባበሉበት ነበር። ይሄም እንግዲህ ፍጹም ከእውነት የራቀም እንደሆነ በዚህ አጋጣሚ ልነግራችሁ እፈልጋለሁ። ጉዳዩን እስከማጠራ ድረስ በነገነት ፋሚሊ ጉዳይ ምንም ነገር እንዳላልኳችሁ ይታወቅ ነበር። በዚህ ሰዓት ግን ውሸት መሆኑን ትክክለኛ የተጣራ መረጃም ይዤላችሁ መጥቻለሁ ማለት ነው። በዚህ ጉዳይ ሊያሹም የሰጠችው መልስ አለ። እሱንም ቪዲዮ እንከታተልና ወደ መባቻው ወደ መጨረሻው እናመራለን ማለት ነው። የሊያንሹ ንግግር ሰምተን እንመለስ። አርቲስት ገነት ንጋቱ አልወለደችም። ያው እንግዲህ ሰርፕራይዝ ለማድረግ ነው ህዝቡን እንዲህ ለማድረግ ነው እንጂ እንዳላችሁት የቤተሰብ ልጅ ነው። አንድ የቤተሰብ ልጅ ደግሞ ወደ ቤተሰብ አካል ሲመጣ እንኳን ደስ አላችሁ ይባላልና ለአርቲስት ገነት ንጋቱ ቤተሰብ እንኳን ደስ አላችሁ ብለናል። እኛማ ወሬውን ልናደማምቀው ነበረ ልናጣጥፈው ነበረ። እዚቹ የሊያሾ ዩቲዩብ ቤተሰቦች ውሸት ነው ብለው ድፍቅቅ አደረጉት። አርቲስት ገነት ንጋቱ አልወለደችም፣ ግን ከቤተሰባቸው አንዱ ወልደዋል። ስለዚህ ደስታዋን በራሷ ኤአይጂ አካውንት ኢንስታግራም አካውንት ላይ አካፍላናለች። እኛም ደስ ብሎናል፣ እናመሰግናለን። ቅሬታ ለገባችሁ ወይም ግራ ለገባችሁ ቤተሰቦቼ ያው ገኒ ያልወለደችም ለማለት ያክለው። ግን በዚህ ሰሞን የሚወልዱ ብዙ ሴሌብሪቲ 166 ያውም ቀንሽ እመቤቴን አሉ እመቤቴን የሚገርም ነው። 166 ዳሬ ምረት ናት እኮ አለቀ። 166 አመት ነው እየሰማ ነው። ጥቁር ሰማይ ጉድ እኮ ነው፣ የሚደንቅ ነው በእውነት። ጤነኛ ነው ትርሶ ግን በጣም ተመስገን። ታንዴ ሁለቴ ሶስቴ በረሃ ላይ ወተት እየመጣች ተጥስላማ እንዲያባ ወይም መለሳለች የግመል ወተት። ልጆች አሉት ግን አዳምጠኝ ማለት እሺ አይኔን ያጠፋች ልጅ ናደብድባ እስቲ ተወኝ ልጨርስልህ። እሺ ያንን ወተት ማማ ትጨርስ ያቆ አንድ ሁለት መኪና ሴቶች አብረን ነበር ተባብከችን ጋር ይሄ ትጨርስ ነው ጋር ደረሰች። እማዬ አንቺም እንደሰው እንዳት ምንድነው ሰው ሆኩኝማ ነው ለቁጭ አልኩ። ለካ እምቢ እንዳትይ ነው ይሄን ጠጭ ወተት አለች። አይ ዛሬ በሆነ አልጠጣም ነገ ጠጣዋለሁ ስተቀው ሲጂ ሰጠች። ነገ መጥቼ አይሻለሁ እንዴ ለራሴ መድኃኒት ሰጠሽኝ እንጂ ላንቺ ብለሽ አይደለም። የግመል ወተት የጠጣ እድሜና ጤና አለው አልኳት። ያችን ተቀበልኩና ነው ሐሙስ መጣች። ሮብ ነበር እዚያ ነገርኳለሁ ጓዴ አላረም ያንን ስትሰጠኝ አሳድርኩና ሳትመጣ አልጠጣሁም አልከፍተውም። ክዳኑ ሻምር ውጭ አደረኩት። መጣች እማዬ አልጠጣሽው አንቺ ሳትከፍቺልኝ ከቆተችልኝ ጠጣሁ። እሺ አሜን ማማ። ስንት ልጆች ነው ያሉት እርሷ? እኔ ምንም የለውም። አንድ ናት ደበደበች። ስንት አመቷ ነው እሷ ግን አሁን? የእንትን የሉል መኮንን ጊዜ ነው የተወለደው። የሉል መኮንን ሞተ። እርሷ አሁን በማን ጊዜ ነበሩ ማለት ነው? እነ ጃኖ ምናምን በሚለው በማን ዘመን የተወለዱ? በአፄ ምኒልክ። ቤተሰቦች እንደዛ እያልን እንግዲህ ፍጻሜው ላይ ደርሰናል ማለት ነው። ለዛሬ ይዤላችሁ የመጣሁት የተመረጡ መነጋገር የነበሩ የሳምንቱ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው ማለት ተራጠረም ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ፣ ቻናሉን ሰብስክራይብ አላደረጋችሁም ሰብስክራይብ ያደረጋችሁ መቀላቀል እንዳትረሱ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።